እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? ያባትህስ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታህ እንዴ? እኔ መቻወኩ እንደዚህ ተባኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድሚ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ነው አይደለም። ምን መሰለህ አጋድሚ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ይሄን ጠይቁት ያስረዳችሁ። ዳቦ ግዛልኝ። ምንድነው 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሪለት ለምን ትወጣለህ? እዛው ቤትክ ጥቅልል ብለህ አትተኛም? ለመንከኝ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኳራሃል? ስትራመድ ላየክ እኮ የኔ ቢጤ አምስልም። የኔ ቢጤ አይደለሁም ነህ። ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደሙ ይመጻት ይካል 5 ብር ሰጠኝ። ምርቃት ጠብቀህ ነበር። ሄይ ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለምንኝ ያለኝን ሰጠሁት። እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮናሉ ይራምዳል። ፖሊስ ደፍካ ያበላሻል። እሰረው። አንተም ለስራ ነው የወጣኸው። አንተም ለልመና ወደምትሄዱበት ሂዱ። አሁንሽ ዳይ ወይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተመተም ዳይ። ሰላም ማዘር፣ የሜሮን እናት ኖታ? አዎ ነኝ። የልጆ ፍቅረኛ ነኝና የልደቷ ቀን መቼ እንደሆነ እንዲነግሩኝ ነበረ። በ29 ነው በ30 የተወለደችው? በ29። አመሰግናለሁ ማዘር። የልደቷ ምን ልታረግላት አስበክ ነው? ያው ትንሽ ፕሮግራም አስቤያለሁ። ኬክ አዘጋጅላታለሁ። ከዛ የሆነ ውድ ስጦታም ያሰብኩት ስጦታ አለ። ልጄ ውድ ስጦታ ከምትሰጣት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን ጤፍ ልሸምትበት? ልደቱስ? አንድ ቀን ኬክ ከምትበላ 1 ወር እንጀራ ብትበላ አይሻላትም? ሁሌ አንተ ጋር ስትመጣ ተረባ ነው የምትመጣው። ምን አይታት አታውቅም? አስተውላት አታውቅም? ይደክመኛል ነው የምትለኝ? እኔ ደከመኝ ነው የምትለኝ? ድካም አይደለም ረሃብ ነው። አብራችሁ በልታችሁ የተረፋችሁን ራሱ ለደሃ ሰጠዋለሁ ብላ ቴካዌ አርጋ ይዛ የምትመጣው ለኛ ነው። እንደዛ አይመስለኝም ነበር። ነው ልጄ፣ ኬኩን የምትገዛበትን ብር ስጠኝና እኔ ጤፍ ልሸምትበት። ከዛ በኋላ ስሟ የተጻፈበት እንጀራ አጋግርላታለሁ። እሺ ፋዙዳው እንግዲህ እዚህ ከታሳይል ነው ቀስቷል። ልጆትን ለጅላታችን እንዲገጩን ነበር ሙዱት እኮ ያው እኛ ሰፈር ሼዎች ወደ ይፋሪ ያለባቸውና ያው መምጣት አልቻሉም። ለዛ ነው እኛ የተከሰተ። ጌጤ እኔ የምለው ግን ይሄ ነገር ሰብታይ ተሌለው ምንም እየገባኛል። ዝም ብለህ እስኪ ስለ ልጁ ጸባይ ወልደ ወልድነቱ ምናምን ጠይቃኝ። እጅጋቸዋለሁ ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ እንዴት ነው? እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ እኮ ጥያቄ ጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥላሪያ ሁሉት እንዴ ጭራሽ ከኛ ጀሞ ውስጥ የማይሰማው እሱ ነው ማለት ነው። ማንንም የማይሰማው በቃ ሰው ራሱ አይመርጥም። ማንንም የማይሰማው መዝጊቡ ጌጤ ልጁ መስማት የተሳነው ነው መዝጊቡ። ወይኔ ጉድ የፈላ አንቄ ደግሞ እሱ ችግር የለውም ቋንቋ ተምራም ቢሆን ይግባባሉ። ዋናው ጥሎሽ ነው። መንገድ ለጥሎሽ ይዘይባቸው እስኪ እሱን ጠይቃቸው። ልደት ያለችው እኛን ችካችሁ ጠይቃችኋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው እቺን የመሰለሽ ልጅ እቺን የመሰለሽ ቆንጆ ልጅ በባዶ ልትወስዱ አመጡ። መቼስ ሳረ ጥሎሽ ነገር ይዛችሁ መጣችኋል። ምንድን ነው እኔ የምለው ፋዘር ምን ይሰይ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደው የቀረፋሽን እኮ ነው። ከሰርግ በኋላ ነው የሚሳው። ከሰርጉ በኋላ ከፈለጉ ቤት ከፈለጉት ሃው እንዴ በቃ እንደዛ እኮ ነው። እኔ መጀመሪያ ሳይ ግን እኔ ፋዘር ባናና መስሎኝ ነበር። እቺን ይወዳል ቃንቄ በደዊ አንተ በገዛ ቤት የመተሰርበኛል ጌጤ እየሰማሽው ሙዝ ነው መስመስለው ያለ ለሽ እንደዚህ አይነት ትንሽ ሲጋስ ነው ለናንተ ጆሮ ተመዳሽ እንዴ ስታረጋል? አትሰሚም እንዴ? ባናና ነው መስለው ያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ አምሻል እንዴ?